የእርድ ሳሙና መጠቀም ለቆዳችን ጥቅም አለው ወይስ ጎጂ ነው? ሁሉም ሰው የእርድ ሳሙና መጠቀም ይችላል? እርድ እንግዲህ በውስጡ ከርኪዩሚን የሚባል ንጥረ ነገር ሲኖረው ይህ ንጥረ ነገር የተለያዩ ባህሪያት አሉት። ለምሳሌ አንቲኢንፍላማቶሪ ፕሮፐርቲ ያለው፣ ብግነትን ይቀንሳል፣ ታይሮሲኔስ ኢንሂቢተር ነው፣ ሜላኒን የሚባል የቆዳ ማቅለሚያ ቀለም ምርትን ይቀንሳል፣ አንቲኦክሲዳንት ፕሮፐርቲ ያለው፣ ሴሎችን ዳሜጅ የሚያደርጉ ፍሪ ራዲካልስ የሚባሉ ንጥረ ነገሮችን ኒውትራላይዝ ያደርጋል፣ አንቲባክቴሪያል ፕሮፐርቲ ያለው፣ የባክቴሪያን እድገት የመከልከል ባህሪ ሲሆን እነዚህ ቀደም ብዬ የጠቀስኳቸው የከርኪዩሚን ባህሪያት ወይ ደግሞ ፕሮፐርቲስ ለቆዳችን የሚከተሉትን ጥቅሞች ይሰጣሉ። ዳርክ ስፖት ወይም ጥቋቁር ነጠብጣቦች እንዲለቁ፣ ወጥ ያልሆነ የቆዳ ከለር ካለን የቆዳችንን ከለር ኢቭን አውት ለማድረግ ወይም ደግሞ ለማመሳሰል ያግዛል። ከመደበኛ የብጉር ሕክምና ጎን ለጎን ብጉር እንዲቀንስ ያግዛል። አንቲኦክሲዳንት ፕሮፐርቲ ስላለው ያለ ዕድሜ የቆዳ እርጅናን ይከላከላል። ነገር ግን የእርድ ሳሙና ለሁሉም ሰው ሊስማማ ስለማይችል ፊታችሁ ላይ መጠቀም ከመጀመራችሁ በፊት ሰልፍ ስኪን ፓች ቴስት መስራት ይመከራል። ስለ አዳመጣችሁ አመሰግናለሁ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስፍሩልኝ። ዶክተር ተስፋዬ ነኝ።